sagar gildo kaasa idun anniye girshima ena dolla muten hola adios karaj kobili dillina hibame ora gotara hamanna tame bajam landicho adi yagire volta helama anil magir ego waronde mahabame yokote inkidano mo ani isbehe ate ego waronde mahabame yokote inkidano ሰላም ሰላም እንዴት አመሻችሁ የኦሳና ከተማ ነዋሪዎች እንግዲህ ዛሬ ላይ የተገኘነው ቅዳሜ ነሐሴ 2 የሚካሄደውን የናይት ወይንም የምሽት የኮሪደር ሩጫ ይሆናል ያንን በተመለከተ እንግዲህ ጋዜጣዊ መግለጫ እየሰጠን እንገኛለን በዚህ በኮሎኔል በዛብህ አደባባይ ላይ ጋዜጣዊ መግለጫ እየሰጠን እንገኛለን እንግዲህ እንደሚታወቀው ላንድ አፍሪካ ኢቨንትስ ከኦሳና ከተማ መስተዳደር ጋር በመሆን በጋራ እየሰራ ይገኛል ከተማችንን እንግዲህ ኦሳናን የውበት የፍቅር ሀገር የሆነችውን እንግዲህ የሸጥናት ነው መሸጥ ኢንሴንስ ምንድነው ከተማችን ብዙ የቱሪስት መስህብ እንድትሆን ትልቅ ስራ እየተሰራ ስለሆነ ሁላችሁም ቅዳሜ ተጋብዛችኋል አመሰግናለሁ የመልክ ሸማ የሀገሬ ጉብል የውበት አልማ ጎሳይ ከሰማይ ሌቱ ሳይነጋ ማልጄ ልውጣ እሷን ፍለጋ አመሰግናለሁ የሆሳናና አካባቢያ ነዋሪዎች በሙሉ በመጀመሪያ እንኳን ደስ ያላችሁ ማለት ፈልጋለሁ በአይነቱ ልዩ የሆነ የሩጫ ቅዳሜ ቀን ነሐሴ 2 በሆሳና ከተማ ከኮሎኔል በዛብህ አደባባይ ጀምሮ የሚደረግ ሩጫ ቅዳሜ ቀን ይደረጋል በዚህ ሩጫ ላይ እድሜ ሳይገድብ ትንሽ ትልቅ ሳይል ሁሉም ሰው የሚሳተፍበት የከተማይቷን የምሽት ድባብ የሚያሳይ ኩነት ነውና በዚህ ኩነት ላይ ሁላችሁም ከየቦታችሁ መጣችሁ በዚህ ምሽት ፕሮግራም ላይ እንድትሳተፉ ጥሬን እያቀረብኩኝ በተለያየ ቀበሌያት ላይ ይሄንን ቲሸርት ለሩጫ የተዘጋጀ ቲሸርቶች ስላሉ እንደዚሁም በተለያዩ ሆቴሎችና አደባባዮች ላይ እነዚህ ቲሸርቶች ያሉ በመሆኑ ይሄንን ቲሸርት ገዝታችሁ በዚህ ታላቅ የሆሳና ከተማ ምሽት ላይ በሚደረገው ሩጫ ላይ እንድትሳተፉ ጥሬን አቀርባለሁ አመሰግናለሁ አንሶና ማልሴ ቦልዲሶ ቢሸንላል ዲኖ ሞይሴ አንሶና ማልሴ እሺ አመሰግናለሁ እንደሚታወቀው ሆሳና የተለያዩ ፕሮግራሞች እየተዘጋጀ ይገኛል የዛሬው ደግሞ በጣም የሚለየው በአይነቱም በይዘቱም የሚለይ ላንድ አፍሪካ ሆሳና ከተማ አስተዳደር አንድ በመሆን የማታ ሩጫ አዘጋጅተናል ይህም ማለት ቅዳሜ ቀን ነሐሴ 2 ልክ ከ10 ሰዓት ጀምሮ የተለያዩ ዝግጅቶች እዚሁ ጀግና ኮሎኔል በዛብህ ጴጥሮስ ላይ ይደረጋል ከዛ ማታ 1 ሰዓት ጀምሮ ሩጫን ምናስጀምር ይሆናል በሩጫው ላይ የዞናችን ስመጥር የሆኑ ሯጮች የሚገኙበት ሩጫ ነው ዳጎስ ያለም ሽልማት ተዘጋጀ ነው በዚህ ከተማችን የሰላም አምባሳደር ነው ስንል መናገር ብቻም ሳይሆን ይህንን ሰላሟን ለዓለም እናስተዋውቅበት ቀን እንደሆነ በሌላ በኩል ደግሞ የንግድ ስርዓቱ የሰላሟ እንቅስቃሴ የህዝብ አብሮነትና ወንድማማችነት በሰፊው የምናሳይበት ትልቅ ድግስ ነው ማለት ይቻላል በሌላ በኩል ደግሞ ነዋሪዎቻችን ይህንን ልማት ስንሰራ እጁን ያልዘረጋ ነዋሪ የለም መስራት ብቻም ሳይሆን በሰራው ላይ መጥተው ምዝናኑበት ስራዎቻቸውን የሚያዩበት ማታ ላይ የሰሩት ስራ ምን ይመስላል የሚል ትልቅ ዓላማ ያለው ፕሮግራም ነው በዚህ ፕሮግራም ላይ ሁላችንም ማንንም ሴትን ወንድን እድሜ የሚለይ እንዳልሆነ አውቃችሁ ሁሉም ሰው በዚህ ኮሎኔል በዛብህ አደባባይ ላይ ከቀኑ 10 ሰዓት ጀምሮ ፕሮግራሙ ላይ እንድንገኝ ጥሪን እያስተላለፍን ይህ ፕሮግራም በጣም የተለያዩ ከተሞች ላይ እንደተሞክሮ የተሰራ የከተማችን ነዋሪዎች አብሮነትን በትልቁ የሚያሳይ በሰፊው ህዝብ በነቂስ የሚወጣበት ፕሮግራም ነው ይህንን ፕሮግራም በማስመልከት የተለያዩ ለፕሮግራሙ የሚሆን ቲሸርቶች ተዘጋጅተዋል ይህም ቲሸርት ለተለያዩ ተቋማት ሰጥተናል ሆቴሎች ላይ ይገኛል ኮሎኔል በዛብህ ጴጥሮስ አደባባይ ላይ ይሸጣል በፕሮግራሙ ሁላችሁም እንድትጋበዙ ጥሪውን አስተላልፋለሁ አመሰግናለሁ
በድጋሚ እነሆ እንኳን ደስ አለን ደስ አላችሁ። በውብቷ በሰላማዊዋና በማዕከላዊ ኢትዮጵያ ክልል ርዕሰ መዲና በሆነችው ሆሳዕና ከተማ የ5 ኪሎ ሜትር የምሽት ሩጫ እነሆ ሊደረግ አንድ ቀን ብቻ ቀረ። ዓላማውን ታሪካዊ ቦታዎችን፣ ሰላማዊ እንቅስቃሴዎቿንና የምሽት ገጽታዋን ለዓለም ማስተዋወቅ በማድረግ ይደረጋል። በምስራቅ አፍሪካ ፈርቀዳጅ በመሆን ከዚህ በፊት በኢትዮጵያ ከተሞች ማለትም አዲስ አበባ፣ ሐረር፣ አዳማና ሐዋሳ በደማቅ ሁኔታ ተደርጓል። አሁን ደግሞ በሆሳዕና ከተማ በታላቅ ድምቀት በነሐሴ 12 2018 ዓመተ ምህረት ከ10 ሰዓት ጀምሮ ይከናወናል። ይህ ያልተለመደው የምሽት ሩጫ ከመጀመሩ በፊት በዕለቱ ከጋዜጣዊ መግለጫ አንስቶ እስከ ሙዚቃ ትርኢት በጀግናው ኮሎኔል በዛብህ ጴጥሮስ አደባባይ ይደረጋል። በተንጣለለው ከተማችን በምሽት መብራት በኮሪደር ሩጫ እነሆ አብረን እንሩጥ። ሁላችሁም ተጋብዛችኋል። አዘጋጅ ላንድ አፍሪካ ኢቨንትስ ከሆሳዕና ከተማ አስተዳደር ከንቲባ ጽሕፈት ቤት ጋር በጋራ በመሆን ቅዳሜ ነሐሴ 2018 ዓመተ ምህረት ከቀኑ 10 ሰዓት ጀምሮ በጀግናው ኮሎኔል በዛብህ ጴጥሮስ አደባባይ እንገናኝ። መቅረት አይቻልም። ሁላችሁም ተጋብዛችኋል።